ስለ አንጋፋዎቹ በቀልድ አዘል ስብከቶቹ የምናውቀው ፓስተር ወይም ቢሾፕ ዳዊት ሞላልኝ። ቢሾፕ ዳዊት ሞላልኝ በ1965 ዓ.ም በአዲስ አበባ ቃሊቲ አካባቢ የተወለደ ሲሆን ገና ከትውልዱ የስፖርት አፍቃሪ ስለነበር እግር ኳስ ይጫወት ነበር። ከእግር ኳስ ደግሞ የሚደብረው ነገር ሲሸነፉ የሚኖረው ሰበብ ማለትም የበረኛ ችግር ነው። የተከላካዩ የአጥቂ እንዲሁም ወዘተ ስለሚኖሩ ብቻውን ተወዳድሮ ቢሸነፍ የሚወቀስበት ቢያሸንፍ ደግሞ የሚወደስበት ስፖርት ነበር ፍላጎቱ። ስለሆነም ደግሞ የሚወደው ሌላኛ ስፖርት ሩጫ ነበር። ከነ ደራርቱ ቱሉ፣ ፋጡማ ሮባ እንዲሁም ሌሎችም በሩጫ ስፖርት አብሮ ካምፕ የነበሩ አንጋፋ የኢትዮጵያ ሯጮች ናቸው። የወታደር ቤት ገብቶ 11 ወር የሰለጠነ ሲሆን ያ ስልጠና ከብቃትም በተጨማሪ አሁን ላለኝ ባህሪ ትልቅ አስተዋጽኦ አለው። ሁሉም ሰው እንደውም ወታደር ቤት ገብቶ ቢወጣ ብዬም አስባለሁ ይላል ፓስተር ዴቭ። እዛው የነበረው ቆይታ በጣም ውጤታማ ስለነበረ በወቅቱ የሀገር ውስጥ ጉዳይ ሚኒስተር በነበሩ አቶ ተስፋዬ ወልደስላሴ እንደተሸለመም ይናገራል። ይህ ሁሉ የሆነው እኮ ገና ዕድሜው የ16 ዓመት ልጅ እያለ ነበር። በእውነቱ ድንቅ ነው። በዚህም አላበቃም የስፖርት መውደዱ። ይባስ ደግሞ ቦክሰኛም ነበር። ከዚህ ታሪክ ወጣ ያለ ደግሞ አንድ ታሪክ አለው። እሱም ሱስ ነው። ሱስ ስለነበረበት ሱስ ሲያወራ ያልቀመስኩት ያልደረስኩበት ሱስ የለም ነው የሚለው። ሲጋራ ማጨስ፣ የሚያሰክሩ መጠጦች እንዲሁም ሌሎች ሱሶች ላይ ሆኖ እናቱ ከመስሪያ ቤት የመዝሙር ካሴት ታመጣ ነበርና የሚከፍተውም እርሱ ስለነበረ እየቃመ ይዘምር ነበር። ወንጌሉን የሚያገኘው ድሬዳዋ ሆኖ እየቃመ ነበር። ከዚህ በመቀጠልም በቀጥታ በቦክስ ውድድር ላይ ከነበረበት ትጥቁን ቀይሮ ጌታን ተቀብሎ ወዲያውኑ አገልግሎቱን ጀመረው። አገልግሎቱን በጀመረ ማግስት በየታክሲ ፈርማታው ከቃሊቲ እስከ ፒያሳ፣ ከፒያሳ እስከ መገናኛ፣ ከመገናኛ እስከ ቦሌ እንዲሁም ሰዎች በሚሰበሰቡበት ቦታዎች ሁሉ ይሰብክ ነበር። ይህ የጎዳና ላይ የስብከት ጊዜ ከ5 እስከ 7 ዓመት ያህል ገደማ እንደነበር ይናገራል። የተወለደበት ቤት አባቱ በጣም አክባሪ የኦርቶዶክስ እምነት አማኝ የነበሩ፣ መጽሐፍትን በግዕዝ ሸምድዶ የሚናገሩ በጣም የእምነት ሰው ነበሩ። የፓስተር ዳዊት ክርስትና ስሙ ፍቅረ ማርያም እንደነበረ ይናገራል። እንግዲህ ፓስተር ዳዊት እንደሚታወቀው አሁን እጅግ ተወዳጅ፣ አዝናኝ ኮሜዲያን ነው የሚያስብል ነው ስብከቱ። ከስፖርት ጋር ያለውን አሁናዊ ግንኙነት ሲያወራ እርሱም ባለቤቱም ጭምር እንደምትሰራ እንደውም ከፈጣሪ ጋር ለጤናው የጠቀመውን ነገር ሲናገር ታምሜ ሆስፒታል እጄ በስሜ ካርድ ወጥቶልኝ አያውቅም ይላል። ይህም የሆነው አንድም በፈጣሪ ደግሞም በስፖርት ነው ይላል። እንዲሁም ሌሎች ስፖርት እንዲሰሩ ያበረታታል። በጣም ስለሚያስቀው ስብከቶቹም ሲናገር ሳየው ይስቃለሁ፣ ግን ሙሉ ሐሳቡን ለሚያደምጥ ቀልድ ብቻ አይደለም፣ ቀልድ ብቻ ሳይሆን በጣም ብዙ ቁም ነገርም እንዳዘለ ይናገራል። እንግዲህ የዛሬው የስለ አንጋፋዎቹ ፕሮግራማችን በፓስተር ዳዊት ላይ ያጠነጠነ ነበር። ከታሪኩ ብዙ ነገር እንደተማራችሁ አልጠራጠርም። ሌላ ጊዜ በሌላ ታሪክ እስክንገናኝ ይህንን ቻናል ሰብስክራይብ እያደረጋችሁ ጠብቁኝ። መልካም ጊዜ እንዲሆንላችሁ ተመኘው። ቸር ያገናኘን። ይህ የሚነገር ሕይወት ነው።